እቺ ሴት የሙዚቃ ስራዎቿን ልታቀርብ ወደ ትልቅ ሰርግ ሄደች። ያ ምሽት ግን እንደ ሌሎቹ ምሽት አልነበረም። የሙዚቃ ስራዎቿን ያቀረበችው ለሰዎች ሳይሆን ለጅኖች ነበር። ኑራ ትባላለች። ያ በጣም ታዋቂ ዘፋኝ ነበረች። ማንኛውም ሰርጉ እንዲደምቅለት የፈለገ ሰው ኑራን ነበር የሚቀጥረው። ኑራ በጊዜው በየቦታው ዘፈኖቿ ይሰሙ ነበረ። በ1997 ኑራ የኩዌት ሴሌብሪቲ ነበረች። አንድ ምሽት ላይ የስልክ ጥሪ ይደርሳታል። ስልኩም የደወለላት ሰው በእድሜ ገፋ ያለች ሴት ነበረች። እናም ታዋቂያ ኑራ ነች ትላታለች። ኑራም እሷ እንደሆነች ታረጋግጥላታለች። የደወለችላት ሴትየውም ዛሬ የልጇ ሰርግ እንደሆነና ኑራ ሙዚቃዎቿን መጥታ እንድታቀርብ ጠይቃታለች። ኑራም የረፍት ቀኗ ስለነበር እንደማትችልና ዛሬ የረፍት ቀኗ እንደሆነ ትነግራታለች። ሴትዮዋ ግን ደጋግማ ልጇ በጣም እንደምትወዳት የብቸኛ ልጇ እንደሆነች በጣም ደጋግማ ትለምናታለች እና በጣም ዳጎስ ያለ ክፍያ እንደምትከፍላትም ቃል ትገባላታለች። ኑራም ብሩ በጣም ዳጎስ ያለ ስለነበር ተስማምታ ለምሽቱ 4 ሰዓት አድራሻ ሰጣት። ስልክ ይዘጋል። ኑራና ባንዷም ከምሽቱ 4 ሰዓት ላይ የተባሉበት አድራሻ ይደርሳሉ እና ትልቅ ቪላ ነበረ። ወደ ውስጥም ሲገቡ ከውጭው ይልቅ ውስጡ በጣም ውብ ነበረ። በጣም ቤቱ ዲኮር የተደረገ ነው። በጣም ውብ ነበረ። ዛሬ ፐርፎርም ካረጉበት ቤት ይሄኛው ትልቁ እንደሆነ እያወጡ ወደ ውስጥ ይገባሉ። ወደ ቤቱ ሲገቡ ግን ደስ የማይልና በጣም የሚከብድ ስሜት የተሰማቸው ነበረ። ወደ ቤቱ ከገቡ በኋላ አንድ ሴት ወደ እነሱ ትመጣለች። ወደ እነሱ መታ ኑራን በጣም እንደምትወዳትና እንደምታደንቃት ትነግራታለች እና እጇን ትጨብጣታለች። ኑራም አመሰግናለሁ ብላ እጇን ትጨብጣት። እጇ በጣም ለየት ያለ ነበረ። እንደ ሰው ልጅ አጥንት አይተጣጠፍም ነበረ። ልክ አጥንት እንደተጨበጠች ያን ነበር የተሰማት። ኑራ ግር ቢላትም የቱ ጋር እንደሚያቀርቡት ጠይቃታለች። ሴትዮዋም አንድ ኮርነር ታሳያታለች። ኑራና ባንዷም እዛ ኮርነር ላይ ሄደው እቃቸውን አዘጋጅተው ሙዚቃቸውን ጀምረው መዝፈን ይጀምራሉ። ሁሉም እንግዶች የኑራን ዘፈን በጣም ወደውታል። ሁሉም እየደነሱ ነው። ቀጥሏል። ኑራ ከእንግዶቹ ያስተዋለችው ነገር እንግዶቹ ሁሉም በጣም የጥንት ሰዎችን አለባበስ ነበር የለበሱት። ኑራ ግራ ቢገባትም ሙዚቃዋን መዝፈን ቀጥላለች። 6 ሰዓት ተኩል ሲሆን ነገሮች በጣም እየተባባሱ ነበር። ዳንሳቸው ከሰውነት ይወጣ ነበረ። ልክ ሰውነታቸው ውስጥ አጥንት እንደሌለ ሰውነታቸውን በጣም ያጣጥፉ ነበረ። በጣም ወጣ ያለው ነገር ደግሞ ሁሉም ሰው እየጨፈረ ነበር። ውጭ ያለ የለም፣ ምግብ የሚበላ የለም። ሁሉም ተመሳሳይ የሆነ ተደጋጋሚ ዳንስ ነበር የሚደንስ። በሄደ ቁጥር ኑራ የእንግዶቹ ዳንስ እየረበሻት ነበረ። የእንግዶቹ ዳንስ የሚያስፈራና ለየት ያለ ነበረ። ቆረጥ አድርጋ ወደ ባንድ አባሎች ስትመለከት ሁሉም እየተንቀጠቀጡ ነበር። ላበላ ሆኖ ነበር። የኑራ ባንዶች በጣም ፈርተው እየተንቀጠቀጡ ነበረ። ኑራም ቀስ ብላ አቋርጡና ምንም ለየት ያለ ምልክት እንዳያደርጉ ምልክት ሰጣቸው። ምሽቱ ቀጥሏል። ሰዓቱ ነግዷል። ምንም አይነት ሙሽራ የለም። የሚያስፈራ ዳንሳቸው ተበለጠ አስፈሪ። እንግዶቹ መጨፈራቸውን ቀጥሏል። አዳራሹ በጉም ተሸፍኗል። ኑራ ወደ አዳራሹ መመልከት አልቻለችም። አስተውላ ወደ አዳራሹ ስትመለከት ነፍሷን ከስጋዋ የሚለይ ነገር ነበር የተመለከተችው። ኑራ አስተውላ ስትመለከት የእንግዶቹ እግር የሰው አልነበረም። የተመለከተችው የበግና የፈረስ ጥቁር እግሮች ነበረ። እጃቸውን ከፍ አድርገው የሚጨፍሩ ጊዜ እጃቸውን ደግሞ ስትመለከት በጣም ቀጫጭና ረዣዥም እጆች አላቸው። ጥፍራቸው ደግሞ የቀንድ ነበር፣ ቀንድ ይመስል ነበር። ፊታቸው ግን የሰው ነበረ። የባንዱ አባላት በሙሉ ይህንን ተመልክተው ነበረ። የባንዱ አባል የነበረችው ሳራ የተባለችው መስፈን እንኳን አልቻለችም። ከዛ ደንዛ ቆማ ነበረ። የሙዚቃ መሳሪያ የሚጫወተው ሀሰን የተባለውም እንደዛው በረዶ ሆኖ መጫወቱን አቁሞ ቀጥ ብሎ ቆሞ ነበር። ኑራና ሌሎች የተቀሩት 3 የባንዱ አባላት ያለ የሌለ ትንፋሻቸውን ሰብስበው ሙዚቃውን ቀጥለዋል። ኑራ ከመጀመሪያውም ጀምሮ ትክክል ያልሆነ ነገር እንደነበር ገብቷት ነበረ። ከፊት ለፊታቸው እየጨፈሩ የነበሩት ሰዎች አልነበሩ። ጅኖች የሰዎችን ፎርም ይዘው ነበር። ሙዚቃውን ለማቆም አንዳቸውም አልደፈሩም ነበረ። ሙዚቃውን ቢያቆሙ መጨረሻቸው መቃብር ሊሆን እንደሚችል ተረድተዋል። ኑራ ድምጿ እየተቆራረጠ ነበረ። በጉንጮቿ ላይ እንባ እየፈሰሰ ነበር።
እንግዶቹ ጭፈራቸውን ቀጥለዋል። ከሚያስፈራ ጭፈራቸው ላይ የሚያስፈራ ድምፅ ጨምረውበታል። ከጭንቅላታቸው ፀጉራቸውን እየነጩ ነበረ። ሁሉ ነገር ሲሆን ኢማጂን ኑራና ባንዷ አንድ ላይ ቁጭ ብለው ፊት ለፊታቸው እየተመለከቱ ነበረ። ኑራና ባንዷ ለተከታታይ 5 ሰዓታት ምንም ሳያቋርጡ ሲዘፍኑ ነበረ። ልክ ከምሽቱ 10 ሰዓት ሲሆን ጂኖቹ እየደነሱ የነበሩ ጂኖች ቀጥ ብለው ቆሙ። ወዲያውም መብራቱ ጠፋ፣ ሙዚቃው ቆመ፣ ቤቱ በጸጥታ ተሞላ። ኑራና ባንዷ በይሳል ላይ የማምለጫ ሰዓታቸው እንደሆነ ስለተረዱ ያለን የሌለው አቅማቸውን ተጠቅመው እቃቸውን ባለበት እርግጥ አድርገው ተሯሩጠው ከቤቱ ወጡ። ከቤቱ ሲወጡ ግን የተመለከቱት ቤት ሲገቡ የነበሩበት ቤት አልነበረም። ሲገቡ ከምሽቱ 4 ሰዓት ላይ ወደ ቤቱ ሲገቡ በጣም ትልቅ ቪላ ነበር። ከምሽቱ 10 ሰዓት ከቤቱ ሲወጡ ደግሞ ለሰስ ያለ ኖርማል ቤት ነበር። ቤቱ ትልቅ እንዲመስላቸው ያደረጉ ነበረ። ኑራና ባንዶቿ አሁንም ሩጫቸውን አላቆሙም። የሚከተላቸው ነገር ያለ ሰምታቸው እየሮጡ ነበር። አሁን መንገዳቸው ላይ አንድ ሰው ያገኛሉ እና ያጋጠማቸውን ነገር ሁሉ ሲነግሩት ሰው እየነገራቸው ማመን አትችሉም። ያ ቤት ከ20 ዓመታት በላይ ሰው ኖሮበት አያውቅም። የተዘጋ ቤት ነው። ኑራና ባንዶቿ ከዛ ምሽት በኋላ ሚዲያም ሆነ ፐብሊክ ጠፍተዋል። ኑራ ከፌመስነቷና ከሴሌብሪቲ ህይወቷ ፕራይቬት እና ጸጥ ያለ ህይወት መርጣለች። ከዛ ምሽት በኋላ ኑራን ማንም ሰው በዘፈኖቿ ሊያገኛት አልቻለም ነበር። የኑራ ኬሪየር እዛ ጋር አበቃ።